ዝምድናውን የቆረጠ ሰው ካለ ተዝብድኝ ብሎ ይውጣልኛል ዘመዶቹን ሐቅ የማይጠብቅ ሰው ካለ እኔ ዘንድ መቀመጥ አይችልም ወጥቶ ይሄዳል ይውጣል ተሐደራ ተዚህ ቦታ ይውጣል ለምን ይሏቸው ለምን ይሄን ሰውዬ ለምን አስወጡት ቢባል فإننا نريد أن نرى ربنا አሁን እኛ አላህ ለነብን ነው ዱዓ ልናደርግ አላህ ለነብን ነው ዱዓ ልናደርግ ነው አላህ ደግሞ ምን ብሏል وإن أبواب السماء የሰማው በሩ ደግሞ ምን ጊዜም ክፍት ነው ለዱዓ ላኪን ዝምድናውን የቆረጠት አለ ዝግ ነው በሩ ዝግ ስለዚህ በእናንተ ምክንያት እኛ ዱዓችን እንዳይዘጋብን ውጡልን ተውስታችን ዘመዶቻችሁን የቆረጣችሁ ሰዎች ውጡልን ብለው አብዱላህ ኢብኑ መስዑድ ተናገሩ እንግዲህ በየቤት አስቡበት ሁሉም በየቤት በየግል ምን ያህል የወገኖችን የዘመዶችን ሐቅ ጠብቂያለሁ አልጠበኩም የሚለውን እንግዲህ አንተ ታውቃለህ ኢንሻአላህ እንግዲህ በሰማነው ተጠቃሚ አላህ አርገን ያአላህን ሐቅ ምን ጠብቅ አላህ አርገን የወንድሞቻችንን ሐቅ ምን ጠብቅ አላህ አርገን የጎረቤትን ሐቅ ምን ጠብቅ አላህ አርገን ወቀሳ ከሰሳ አላህ ይጠብቀን ወቀሳ ከሰሳ የሌለበት እንግዲህ አላህ ያደርግልን ረመዳናችንን መቅቡል አላህ ያደርግልን ቂራአቱን መቅቡል አላህ ያደርገው ሶደቃውን መቅቡል አላህ ያደርገው ተራዊህን መቅቡል አላህ ያደርገው ቂያሙን መቅቡል አላህ ያደርግልን አመቱ ምን ደርስ አላህ ያደርገን اللهم انك عفو كريم تحب العفو فاعف عنا اللهم انك عفو كريم تحب العفو فاعف عنا اللهم انك عفو كريم تحب العفو فاعف عنا اللهم انا نسالك رضاك والجنه ونعوذ بك من سخطك والنار ونعوذ بك من سخطك والنار برحمتك ارحم الراحمين يا ارحم الراحمين وبالله التوفيق والسلام عليكم ورحمه الله وبركاته